ወንድ ልጅ እነዚህ ጸባዮች ካሉበት ለቁም ነገር አይሆንም። ዛሬው ላይ ያንቺ ህይወት ውስጥ ያለ ለፍቅር የምታስቢው ወንድ ወይንም ደግሞ ለቁም ነገር ለትዳር የምታስቢው ወንድ እነዚህ ጸባዮች ካሉበት ትንሽ ደግመሽ ማሰብ ሳይኖርብሽ አይቀርም። እነዚህ በጣም ቶክሲክ የሆኑ የወንድ ልጅ ጸባዮች ናቸው። እነዚህ ወንዶች ለቁም ነገር አይሆኑም፣ ተጠንቀቂያቸው። አንደኛ፣ ብዙ ሴቶች በህይወቱ ያሉበት። አና ማናት ስትይ ወይ እሷ እኮ ቤስት ፍሬንዴ ናት። ሜሮን ማናት ስትይ እሷማ ጓደኛዬ ናት። እሺ ሜላት ማናት? ዘመዴ ነች። ቃሊ ማናት ስትዩ ደግሞ ያክስቴ ልጅ እያለ ምክንያት የሚደረድር በሴቶች የተከበበ ነፍ ሴቶች ህይወት ውስጥ ያሉበት ወንድ፣ እንደዚህ አይነት ወንድ ለቁም ነገር አይሆንም። ሁለተኛ፣ ይሄ ፍቅረኛሽ ከሆነ ነው። ፍቅረኛሽ ሆኖ በፍቅራችሁ የሚያስፈራራሽ ከሆነ እንደዚህ ነገር እናድርግ ወይንም አድርጊ ካለሽ እምቢ ስትይ ካለበለዚያ እዚህ ጋር ይብቃን እንለያያለን፣ ለመለያየት የሚቸኩል በፍቅር ግንኙነታችሁ ብላክሜል ሊያደርግሽ የሚሞክር ያ ፍቅር ያንቺ ብቻ ይመስል ፑሽ ባለ ቁጥር እንለያያለን ያበቃልናል እያለ ፍቅራችሁን ለማፍረስ የሚንቀለቀል የሚጣደፍ ወንድ ማለት ነው። አይሆንም። ሶስተኛ፣ ዲስሪስፔክት የሚያደርግሽ የሚናገርሽ፣ የሚሳደብሽ፣ በትንሽ ነገር የሚያንቋሽሽሽ፣ አጉል ከፍቅረኛ የማይጠበቁ ቃላቶችን የሚጠቀምብሽ፣ የመጨረሻ ዝቅ የሚያደርግሽ፣ በተለይ ስትጣሉ የመጨረሻ የሚያንቋሽሽሽ፣ እንደዚህ አይነት ወንድ አይሆንሽም። ይሄ ዛሬ ፍቅር ውስጥ ሆኖ እንደዚህ የተሳደበሽና የተናገረሽ ነገ ትዳር ስትመሰርቱ አይን ስብሽን ነው የሚያጠፋው። ስለዚህ ተጠንቀቂ። እንደዚህ አይነት ወንድ ለቁም ነገር ለትዳር ቤተሰብ ለመመስረት አይሆንም። የምታስተካክዩ ከመሰለሽ አስተካክዩ፣ ካልሆነ ግን ዛሬ ሆኖ ሙቭ ኦን። አራተኛ፣ ህይወቱን ለማስተካከል የማይጥር ወንድ፣ ምንም ለመስራት እየሞከረ ያልሆነ፣ ነገውን ለማስተካከል የማይሞክር። ገንዘብ ቢኖረው መልካም ነው አንድ ወንድ ልጅ፣ ከሌለው ደግሞ ትልቅ ተስፋ የመስራት አቅም የሚጣጣር ራሱን ለመለወጥ የሚበረታ ደከመኝ ሰለቸኝ የማይል ከሆነ እመኝኝ የነገ ህይወቱ በጣም የሚያምርና ስኬታማ ነው የሚሆነው። ነገር ግን ምንም ሳይሰራ የተቀመጠ ነው አይሆንም። ምንም ሳይሰራ ዝም ብሎ የተቀመጠ ተስፋ ቢስ ወንድ ህይወትሽን ያጨልመዋል። አምስተኛ፣ የጸብ ሱስ ያለበት ከዚህም ከዛም ጋር የሚጣላ ከአፈር ከድንጋይ ጋር የሚጣላ ካገኘው ነገር ጋር የሚጋጫ ለጸብ ትንሽ ነገር የሚበቃው። ሶስተኛ ላይ እንደገለጽኩት አይነት ወንድ ነው ይሄኛው። በትንሽ ምክንያት ጸብ የሚጭር ወንድ፣ በንግግር የማያምን ጭንቅላቱን በጸብ ያደደበ ወንድ ምንም ነው የማያደርግልሽ። እሱ እኮ እንደዛ የሚሆነው ሌላ ሴት ላይ ነው፣ ሌላ ወንዶች ጋር ነው የሚጣላው፣ ከሌላ ሰው ጋር ነው። እኔን ይወደኛል ያከብረኛል። ኧረ እባክሽ ነገ ላይ ታይዋለሽ። ትዳር ውስጥ ስትገቡ በአንድ ጣራ ውስጥ ውላችሁ ማደር ስትጀምሩ የመጀመሪያው የቦክስ ቡጢ የሚያርፈው ያንቺ ፊት ላይ ነው። ስለዚህ አስተካኪው ከተስተካከለልሽ። ስድስተኛ፣ ብዙ ጊዜ ቪዲዮ በእንደዚህ አይነት ወንዶች ሰርቻለሁ። ስለ ወሲብ ወሬ የሚያበዛ ወንድ፣ ወሲብ የሚል ከወሲብ የማይርቅ፣ ስለ ጦት ስለ ዳሌ ማውራት የማይሰለቸው፣ አብሮ ስለማደር የሚያወራ፣ ሩም ስለመያዝ የሚያወራ፣ ስለ ራቆት ፎቶ የሚያወራ። ይህ ወንድ አርቀሽ ጣዩ። የምሬ ነው የምልሽ፣ አይጠቅምሽም። ሰው የማይደርስበት ወርውሪ። ሰባተኛ፣ ይሄ ኢትዮጵያ ውስጥ ያሉ የአብዛኞች ባለትዳሮች ቤት መቃወስ ዋነኛ ምክንያት ነው። ዛሬ ፍቅረኛሽ ሆኖ ውጭ የሚያመሽ ከጓደኞቹ ጋር አምሽቶ የሚገባ በጊዜ መግባት በሽታ የሆነበት የሚጠዘጥዘው በጊዜ ከገባ እንደዚህ አይነት ወንድ ዛሬ ፍቅር ውስጥ ማምሸት የጀመረ ነገ ትዳር ውስጥ ማደር ይጀምራል። ስለዚህ አስተካክዩ ካሁኑ። ይህም ቪዲዮ ካየሽ በኋላ የመጀመሪያው ስራሽ አይሁን። የሚስተካከል ከሆነ ተመዝገን፣ ካልሆነ ግን አይሆንማ። ምክንያቱም የሚያመጣው ነገር በጣም ነው የሚያስጠላው። ከመጠጥ ተከትሎ የሚመጣውን ነገር ታውቂዋለሽ፣ ሌላ ፍላጎቶች ይመጣሉ። ስለዚህ አይሆንም። ከጓደኞቹ ጋር መዝናናቱ እኮ ክፋት የለውም፣ አምሽቶ መግባቱና መጠጣቱ ነው። ስለዚህ ዛሬ ላይ በደንብ አስተካክዩ እንደዚህ አይነት ወንድ ከሆነ በደንብ፣ ካልሆነ ግን ሲኦል የሆነ ትዳር ነው የምትኖሪው። የምሬ ነው የምልሽ። ስምንተኛ፣ ቦነስ ልጨምርልሽ፣ ወንድምሽ አይደለም ይቅርታ መጠየቅ የማይወድ ወንድ፣ በዘመኑ መሸነፍ የማይወድ ወንድ፣ ሁሌ አንቺን ይቅርታ ጠይቅኝ የሚል፣ መቼም ቢሆን መሸነፍ አይወድም። በራሱ ስህተት አንቺ ነሽ ይቅርታ የምትጠይቂው። ራሱ አጥፍቶ አስከፍቶ ልብሽን ሰብሮሽ አንቺ ነሽ ይቅርታ የምትጠይቂው። እንደዚህ አይነት ወንድ ትዳራችሁን ይዘቀዝቀዋል። ስለዚህ ዛሬ ሆኖ ይቅርታ መጠየቅ፣ ጥፋትን ማመን፣ ለጥፋቱ መሸነፍ እንዲችል አድርጊው። ለማስተካከል ሞክረሽ ከከበደሽ ውጪ አትታገይ። በደንብ አስቢበት። እወዳችኋለሁኝ።